እሰይ እኔ ተወለድ አራ እተምተም ያትቡ አዋላይ ጥሩ አራ እተምተም ያትቡ አዋላይ ጥሩ ተባለ እሺ አዋላጇ እተምተም ታትበው መጣች አዋላጇ ናቸው አጣችው አብየት በቷ በእናቷ አወራረብ በቷ ቆንጅና ይንጡ በዝና አዋላጇ ናቸው አጣችው አዋላጇ ናት ኦሆሆሆ በቷ አሁን ተወለደ አሉ ተወርሶታ ጠጉሬ በእውት ጠጉሬ በዚህ ወርዶ ጠጉሬ በዚህ ወርዶ ከዚህ ደግሞ ተወለ ጠጉሬ ወርዶ ጠጉሬ ወርዶ ሲወለዱ በእናቷ ምጡ ተገበያ ውላ ገበያ ስትገበዩላ የገበየችውን ባህያ ጭና ስትገባ እናቴ እኔ ተወለድኩ ኧረ አዋራይ ጥሩ እትብትም ያትብ ጥሩ ኧረ አዋራይ ጥሩ እትብትም ያትብ ጥሩ ተብሎ አዋራጇ ነች አጣችልኝ አቤት በእናቷ አወላለድ በሷ ቆንጅና ይንጡ በዝና ዝናሽ ተባሉ በዛው ዝናሽ ተባሉ አዋላጇ ነች አጣች ኦሮሮሮ እርሶ ታሪከኛ ነው ተረበለ የክርስትና ስሜ ደግሞ ተድንግል የክርስትና ስሜ ደግሞ ተድንግል ነው አቤት እንዴት ታሪከኛ ሰው ነው ታንተ የክርስትና ስሜ ደግሞ ተድንግል ነው ተድንግል እንዴት እኔ እኮ ተጠራጥሬያለሁ በጣም እኚህ ሴትዮ ታሪካዊ ናቸው በጣም ታሪካዊ ናቸው እኔ እኮ ተጠራጥሬያለሁ መጀመሪያ በህልሜ እግዚአብሔር ፈጣሪያችን ይቀርባል እግዚአብሔር ፈጣሪያችን የ10 ዓመት ሊወኝ በተወለድኩ 10 ዓመት ሊወኝ በወጣትነቴ እግዚአብሔር የወርቅ ወንበሩን ይዞ አለሁበት ቤት ይገባና ዓርብ ሮብን ጡሚኔ እንድቀርብሽ ብሎኛል በተወለድኩ 10 ዓመት ልጅ ወጣት ሆኜ እያጠናሁ እኖራለሁ አሁን ዓርብ ሮብ ሳይቀደስ አልበላም ጎበዝ ዓርብ ሮብ አሁን ሳይቀደስ አልበላም ወዲያው ደግሞ እመቤቴ እኔ ጦመኛ ነኝ አለች እሺ ምን ይሰራል እሱ ካሜራ ነው ፎቶ ማንሻ የዘካርያስ ነው አዎ አሁን አለ እኮ ይመጣል ደጅ ነው መኪና እየጠበቀ በጣም ጎበዝ ህልም ሲፈቱ እስከ ዛሬ የትም ዞሬ ያልፈታውን ማንም ያልፈታውን እርሶ ፈቱት እዝጌር ቡልጋ አባቴ ቄስ ናቸው ታቦት ተሸካሚ ይወለዱኝ ቡልጋ አባቴ ቄስ ናቸው ታቦት ተሸካሚ ይወለዱኝ እድሜያቸው ጨርሶ አርጅተው ነው የሞቱት እዛ ቡልጋ እናቴም እዛው ቡልጋ እድሜዋን ጨርሳ አርጅታ እዛው ቡልጋ ነው የሞተች ነፍሳቸውን ይማር ታሪከኛ ሰው ነው ታሪከኛ እና ቤቱ ተነቃው የመንግስት ነው ይሄ ሁሉም መንግስት ነው ያስቀመጠኝ ትራሱም ሁሉ አልጋ ሁሉ ቤቱ ተነቃው የመንግስት ነው ይሄስ ጭራው ይሄ ደግሞ ቁም ነገር ነው ዝንብ መከልከያ ዝንብ መከለከልበት ትልቁ መንግስት ይሄ ደግሞ ዝንብ እቃው ቤቱ ተነቃው እቃው ያው ቴሌቪዥን ያው ቀናበሩ ቴሌቪዥኑ የመንግስት ነው የማቀዝቀዣ ፍሪጅ የመንግስት ነው የቁም ሳጥኑ ተነመተዋቱ የመንግስት ነው ምን አዳም የቁም ሳጥኑ ተነመተዋቱ የመንግስት ነው የመደርደሪያው ማስቀመጫው ሁሉ ቤቱ ተነቃው የመንግስት ነው ያኔ ዱሮ የመንግስት ነው ወርቅ ነው በእውነት
ቄሶቹ ነው የሰጡ ነው። እስቲ መስቀል ነው የወርቅ መስቀል ቄሶቹ ነው ሲያቆርቡኝ የሰጡ ነው። ውሃ በላክ ዘካርያስ። እሰይ እሰይ የወርቅ መስቀል ነው እንደ ቆንጆ ወርቅ ነው። እንቱ ቄሶቹ የነሳ አባቴ ሻሹስ ሻሹ የመንግስት ነገር ነው። ቄስ መጥረቂያ የምነግረውን አዳምጡ። ሻሹ የመንግስት ነው ወይ ነው ያልኩት። እንዴ ቤቱ ተነቃው የመንግስት ነው። ልብሱ ሁሉ እንኳን ኮፍያ የቄስ መጥረቂያ የሚያክል ኮፍያ ቀርቶ ስቆርብ የምለብሰው ሁሉ መንግስት ነው የገዛው። እዚህ ቁም ሳጥን አለ። እሰይ እሰይ እሱ መንግስት ይወዶታል ማለት ነው። ድሮ መንግስት ሲመረጥ ድሮ የፈረደበት ዋናው መንግስት ሲመረጥ ቅንጅትን አይደለም፣ ቅንጅት ህዝብ ነው። መንግስት በስራ ቀጥሮ ያሰራዋል። ቅንጅት ህዝብ ነው። አዳምጡ። ቅንጅት ህዝብ ነው። መንግስት በስራ ቀጥሮ መንግስት ያሰራዋል ስራ። አሁን የመንግስት ወታደሮች በባቡር መንገድ እየዞሩ በድምፅ ማጉያ ድሮ አሁን አዳምጡ። ይሰማሉ? አዎ እየሰማው ነው። አሁን የመንግስት ወታደሮች በባቡር መንገድ እየዞሩ በድምፅ ማጉያ መንግስት ሊመረጥ ነው። በየቀበሌያችሁ እየሄዳችሁ መምረጫ ካርድ ውሰዱ ተባል። በየቀበሌያችን ሄደን መንግስትን የምንመርጥበት ካርድ ወሰድን። የሚመረጠው የት ነው? በየቀበሌ አይደለም፣ ላይ ከፍተኛ ዋናው መንግስት የመረጥነው ላይ ከፍተኛ በየቀበሌው አይደለም። የሚመረጥ ቀን ተቀበሌ መምረጫ የወሰድኩትን ካርድ ይዤ የሚመረጥ ቀን ከፍተኛ ሄድኩ። ዋናው መንግስት መምረጫ ብቻዎት ነው የሄዱት? ዋናው መንግስት የሚመረጠው ቀበሌ አይደለም፣ ከፍተኛ ላይ ነው እኮ። ብቻዎት ነው ወይ የሄዱት? ለምን ሌላው ህዝብ ሌላው ህዝብ እሳቸው ሌላው ህዝብ ኢትዮጵያ ወይዘሮ ዝናሽ ብቻቸውን ነው የመረጡት ተብዬ ነው። ሌላው ህዝብ ቅንጅት ነው የመረጠው። ቅንጅት ህዝብ ነው። መንግስት እየቀጠረ ስራ ያሰራዋል። እርሶ ቅንጅትን ለምን አልመረጡም? ቅንጅት ህዝብ ነው። መንግስት በስራ እየቀጠረ መንግስት ያሰራዋል። አንቺ ላሉ ቅንጅትን ነው የመረጠችው። ደህና አደሩ በሉ። ደህናውን ቆንጆ አድርገው ነው ህልሙን የፈቱልኝ። ቆንጆ እንደ እርሶ ህልም የሚፈታ አላየሁም። ብዙ ቦታ ዞር ያለው አንቺ ላሉ ራሷ ወደ አሜሪካ ሳትሄድ መንግስትን ጉዳይ አልጨረስኩም። የኔን ቁጭ በሉ እስቲ። አሁን ዋናው መንግስት ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባሉት ግለሰብ አለ መንግስት ነው ያለው። አሁን ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባሉት ወልደሃኔ የአያቴ ስም ነው። ወልደ ስላሴ አባቴ ስም ነው። አሁን ዋናውን መንግስት አውቀው የመረጡ በመሆናቸው ቤት ተሰርቶ ይሰጣቸው ብሎ መንግስት አሰርቶ ቤት አስቀመጠኝ። መንግስት ቦርቦር አንዳንድ ሺህ ብር የጡረታ እየሰጠ ይኸው ለ6000ኛ ጊዜ ስሰማ እንዴት እንቅልፍ አይመጣም።